እባካችሁ ሴቶች ከመሞቴ በፊት ስሙኝ ብላ የጻፈችው የዚች ልጅ አጭር ሕይወት ታሪክ ላጋራችሁ። ስሜ ኤሚሊ ይባላል። ከመሞቴ በፊት የሕይወቴን ታሪክ ልነግራችሁ ወደድኩ። የሆነ ጊዜ አፍላ ዕድሜ ላይ ነበርኩ። ሕይወት ለኔ ሙሉ ነበረች። የወጣትነት ጉልበትና ኃይል ጭምር ተደምሮበት ብዙ ሰዎች ሁሌ እንደሚነግሩኝ በጣም የማምር ውብ ሴት ነበርኩ። ሁል ጊዜ ቅዳሜና እሑድ በመጣ ቁጥር ከጓደኞቼ ጋር ለመዝናናት እወጣ ነበር። ታዲያ ስወጣ እይታን የሚስብ አይነት አለባበስ በመልበስ ወደ መሸታ ቤት መሄድ፣ ሌሊት ሙሉ ስጨፍር ማደር፣ በቃ አብሮኝ የማይተኛ ወንድ የለም። መሳቅ፣ መጠጣት፣ መጫወት የዘወትር ስራዬ ነበር። ያ ሕይወቴም ፍጹም በሆነ የነጻነት ዓለምና ሕይወት ውስጥ የኖርኩ ይመስለኝ ስለነበር ያንን ሕይወት በጣም እወደው ነበር። ልክ በ19 ዓመት ዕድሜ ሲጋራን ማጨስ ጀምረው ሳይገባኝና ስሜቱን ሳላውቀው ለደስታ ብዬ አንዴ እዚህ አንዴ እዚያ እያልኩ ማጨስ ጀመርኩ። በኋላም የዘወትር ልማድ ሆነብኝ። ሁሌም ሳዝንና ስጨነቅ ሲከፋኝ ሲጋራ እለኩሳለሁ። የትም ናይት ክለብ ስገባ ምንም አይነት መጠጥ ስጠጣ ባዶ እጄን ሳይሆን ከሲጋራ ጋር አለሁኝ። የሚገርማችሁ ጊዜው እንኳን የሚሄድ አይመስለኝም ነበር። እስካሁን ድረስ ገና ወጣት የሆንኩ ያህል ይሰማኝ ነበር። ገና ደግሞ በጣም ጊዜ ያለኝ ሁላ አይነት ስሜት ነበር የሚሰማኝ። ነገር ግን ትልቅ ስህተት ነበር። ዕድሜም ልክ 28 ላይ ሲደርስ የሆነ ህመም ይሰማኝ ጀመር። ከእምብርቴ በታች የሆነ ስሜት እጭ በማለት እንደ ኖርማል ነገር አድርጌው ችላ ብዬ ተውኩት። የሆነ ሰዓት ላይ በወር አበባዬ መምጫ መሃል ቀናት ላይ ከባድ የሆነ ደም ይፈሰኝ ጀመረ። የሰውነቴም ክብደት በጣም ይቀንስ ጀመር። ምናልባት ጭንቀት ሊሆን ይችላል የፈጠረው ብዬ ተውኩት። የሆነ ጊዜ የሕክምና ባለሙያው ዶክተር ጋር መሄድ ባለብኝ ሰዓት ሄዱ። ስሄድ ውይ በጣም አረፈድሽ እኮ አለኝ። ዶክተሩ ኤሚሊ የማህፀን ካንሰር አለብሽ አለኝ። ይህን ሁሉ ነግሮኝ መጀመሪያ ላይ ብዙም ልረዳ አልቻልኩኝም። በኋላም ለቀናት ያህል ፊቴ በእንባ እስኪታጠብ ድረስ ማልቀስ ጀመርኩ። እግዚአብሔርንም ሌላ ዕድል እንዲሰጠኝ ለመንኩት። በጣም ተማጸንኩት። ነገር ግን ካንሰሩ በመላው ሰውነቴ ተሰራጭቷል። ዶክተሩም ስለ ካንሰሩ አመጣጥ መንስኤ በዝርዝር ሲያስረዳኝ ይህ ሁሉ የማጨስሽ ውጤት ነው አለኝ። ሲጋራ ውስጥ ያሉት ኬሚካሎች ማህፀንሽን ቀስ በቀስ በጊዜ ሂደት ጎድቶ ጨርሶታል ብሎ ነገረኝ። የሚገርመው ሲጋራ ሁሉ መዘዝ እንዳለው ሁሉ አላውቅም። የነገረኝ አንድ ሰው እንኳን አልነበረም። ዛሬ ላይ በትክክል መራመድ እንኳን አቅቶኛል። እንደምታዩኝ በጣም ከመክሳት የተነሳ ቀጭን ሆኛለሁ። አጥንቶቼም ወጥተው ይታያሉ። ከዚህ በኋላ የድሮዋ እኔ መቼም አልሆንም። ሁሉም ትቶኝ ሄዷል። እነኛ የምሽት ቤቶች፣ እነኛ መጠጦቼ፣ እነኛ ሲጋራዎቼ ጉዳያቸው አይደለሁም። የእኔ እንዲህ መሆን አላስጨነቃቸውም። ጓደኞቼ፣ አብረውኝ የተኙ ወንዶች ሁሉም ትተውኝ ሄደዋል። እናቴ ብቻ ካጠገቤ ሆና አይኖቼ ላይ ሞትን የሚጠባበቁ እንባዎችን እየጠረገች አብራኝ አለች። በስተመጨረሻም ይህን ጽሑፍ ለምታነቡ ለምታዳምጡ ወጣቶች ሴቶች ላስተላልፈው የፈለግኩት መልእክት ገና ወጣት ነኝ፣ ምንም አልሆንም በማለት አትዘናጉ፣ ከኔ ተማሩ። እኔ አሁን ልሞት ነው። እባካችሁ ሲጋራ ማጨስ አቁሙ።